ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናቸው? ምረያን ቲቪ ተከታታዮች በሙሉ ሰላም ናቸው? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የቀረብኩት ውዶቼ የብርቱካን ኬክ አሰራር ነው። እዚህ ጋር 3 ሀባ እንቁላል አለኝ፣ 3 ፍሬ እንቁላል። እዚህ ጋር ብርቱካን የጨመቅኩት ብርቱካን አለ። እዚህ ጋር ደግሞ የብርቱካኑ ልጣጩ ፈቅፈቂያው ማለት ነው። እዚህ ጋር ደግሞ ወተት ኒዶ መጠቀም ትችላላችሁ። እንደዚህ እኔ አሁን ይሄን ኒዶ ነው የተጠቀምኩት በጥብጫ ማለት ነው። ፍሬሽም ካለ እንደዚሁ 1 ብርጭቆ ወተት፣ ግማሽ ኩባያ ዘይት፣ ግማሽ ብርጭቆ ስኳር። እዚህ ጋር ደግሞ ፍሬኒያ ቤኪንግ ፓውደር ገዝቴ ይቀጣ እና ይሄን ይመስላል ልጆች። ዱቄቴ ደግሞ ይሄን ነው የምጠቀመው። እዚህ ጋር ሳንያ አለኝ ባትራ። እዚህ ጋር ደግሞ ትንሽ ጨው እጨምራለሁ። እኔ ኖርማል በቃ ይጣፍጣል። ትንሽ ሳይበዛ ጨው ብጨምሩበት እንደ ፍላጎታችሁ። እና ወዶች ይሄን ይመስላል። ተከታተሉኝ፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አትርሱን። አብራችሁን ቆዩ። እኔ በመፍጫ አይደለም የምጠቀመው፣ ቤት ውስጥ ነው እና የለውም መፍጫ የለኝም። በእጄ ነው የምመታው፣ በመድረፍ በዚህ ነው የምጠቀመው ማለት ነው። መጨረሻ ላይ ወደ ሰኒያው ሳረግ ፍሩን ውስጥ ላስገባ ስር ልቀላቅለውና አሳያችኋለሁኝ። አብራችሁን ቆዩ ውዶች። እና ቤተሰብ ያውላችሁ ፈልጣውን እያልኩ ያለሁት ነውና እንደዚህ መተዋለሁ በደንብ አድርጌ። መፍጫ ስለሌለኝ ነው እንጂ በመፍጫ ቢሆን አሪፍ ነው። በደንብ ፍትፍት ያለ ኬክ ይሆናል። ያውላችሁ እንቁላሉን፣ ዘይቱን፣ ወተቱን እንደዚህ እየመታሁት ነው ያለሁት። እንደዚህ አሁን ዱቄቴን እጨምራለሁኝ። ያው አብራችሁን ቆዩ። ዱቄት አልመጠንኩም እኔ በግምት ነው፣ እንደዚሁ ገምቼ ነው የማደርገው። መጠናችሁ ማድረግ ትችላላችሁ እንደየመጠናችሁ። አብራችሁን ቆዩ የሚቀጥለውን ፓርት እና ቤተሰብ ይሄን ይመስላል። ጨርሻለሁ። አሁን ላይ ቤኪንግ ፓውደሩን ወደ ሰኒያው ልገለብጥ ወደ ባትራው ልገለብጥ ስል ነው አሁን ላይ ነው የምጨምረው። ያውላችሁ አሁን ወደ ባትራው ልገለብጥ ስል ቤኪንግ ፓውደሩን ነው ጨምርና ትንሽ ዘወር ነው የማደርገው። ብዙ አልመታውም። ያኔ ቤኪንግ ፓውደሩን ከጨመራችሁ በኋላ ትንሽ ቃል አድርጋችሁ ነው የምትገለብጡት፣ እንዳይደነዝዝ ወደታች እንዳይመለስባችሁ ማለት ነው። ከዛ ኬካችንን አብረን ምንበላ ይሆናል። ቡና እንጠጣለን፣ እንፈራረሻለን። አሁን ሊቭ ላይ እንገባለን። ቡና ይፈራረሻል ከኡምረያን ቤት እላችኋለሁ። አብራችሁን ቆዩ እና ያውላችሁ ቤኪንግ ፓውደር ጨምሬያለሁ። እንደዚህ ቀስ አድርጋችሁ እንደዚህ አድርጋችሁ ቃል ካለ በኋላ ወደ ባትራው ነው የምገለብጠው ማለት ነው። ከዛ ወደ ፍሩኔ አስገባለሁ ማለት ነው። ያው ብዙ አልመታውም ቤኪንግ ፓውደር ከጨመርኩ በኋላ እና ወዶችዬ ይሄን ይመስላል። ከባትራይ ላይ ገልብጫዋለሁ ሊጤን እንትኑ ፈልጣ። አሁን ኬኬን ማለት ነው ወደ ፍሩኔ ያስገባለሁ። ከዛ ደግሞ በስሎ ከወጣ በኋላ ይበላል ማለት ነው። አብረን እንበላለን። ሻይ በሲጥ ነው፣ ቀላል ነገር ነው። ብርቱካን 2 ሀባ ብርቱካን፣ ቤኪንግ ፓውደር ሀታ ፌለኔ አልጨምርም ብርቱካን ስላለው፣ ዘይት፣ ስኳር በቃ እንደምትፈልጉት። ስኳር የማይፈልግ ያኔ ካለ የተወሰነ ብዙ እኔ እወዳለሁ ጣፋጭ ማለት ነው። እና እንደ ፍላጎታችሁ ቤት ውስጥ ነው ቀለል አድርጌ የምሰራው። ከዛ ቡናችንን እንጠጣል አብራችሁን ቆዩ እና ወዶቼ በዚህ መልኩ አጠናቀናል። ያው ልንበላ ነው ኬክ ብርቱካናችንን፣ አብረን እንብላ። በነገራችን ላይ ምርጥ ኬክ ነው፣ ፍትፍት ያለ። ስንበላ ደግሞ ያው ተቃናላችሁ፣ ይቅርባችሁ። በሲጥናት ለቤታችሁ እንደዚህ ቡና ምናምን ስትፈልጉ ፈታ በሉ። ግዴታ ሰው ዛህማ ቡና ረከቦት ምናምን አያስፈልግም። እንደዚህ በትብሲያችሁ በሰርቪሳችሁ እንደዚህ ፍንጃላችሁ ምናምን ካላስ አሁን ሻይ ራሳችሁን አስደስቱ። ብቻችሁን ራሱ ብትሆኑ በትንሽ የፌርሙስ ሻሃችሁን ትሰራላችሁ፣ ልክ እንደኔ ማለት ነው። ልጆቼ ጋር አባታችን ሲተኛ እኛ ማምሸት ስናመሽ ማለት እንደዚህ ሻሃችንን እንሰራለን። በትንሿ ፌርሙስ ቡናችንን እንሰራለን። ጋህዋ አረቢ ነው የምወደው። በቃ እንደየፍላጎታችሁ ጋህዋ አረቢም ሆነ ጋህዋ የኛም ሆነ ሰርታችሁ ኬክ እንደዚህ ሻይ በሲጥናት ቀለል ያለች ኬክ ትሰሩና ራሳችሁ ፈታ ብላችሁ ራሳችሁን አዳምጡ። ምርጥ ኬክ ናት።
ያ ሰላም እንብላ ሁላችሁ ውዶችዬ፣ እንጠጣ ቡናችሁን፣ ሻያችሁ እንደየፍላጎታችሁ ፈታ በሉችን የመሰለች ኬክ ስርት አድርጋችሁ ለራሳችን ጊዜ እንስጥ። በቃ ለምን ደብረናል? ለምን እንደበራለን? ያውላችሁ ያ ሰላም አያችኋት። ሶፍት የሆነች ቀለል ያለች ደግሞ ማቴሪያል አትወስድም ብዙ። በቃ እና ይሄን ይመስላል ምሽታችን። አብረን እናሳልፍ። ተፈደሩ ቤትኩ እንወዳችኋለን። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አትርሱ። እንወዳችኋለን ውዶቼ። ሰላም ሁኑልን። አብራችሁን እንጠጣሽ ጋህዋችንን እላችኋለሁ። ባይ ባይ።